የሆነ ቢኖር የሐሳብ ነውር ያለበት ቢኖር አይቅረብ ይላል። አሁን ይሄንን ቃል ቅዳሴ ላይ ብዙዎቻችን ስንሰማ እንዴ ከኃጢአት እኮ ንጹህ ሊሆን የሚችል ሰው እኮ ማንም የለም እንላለን። ኃጢአትን የምንሰራው በሶስት መንገድ ነው። በማሰብ እንሰራለን፣ ሁለተኛ በመናገር እንሰራለን፣ ሶስተኛ በምን እንሰራለን? በድርጊት እንሰራለን። ከነዚህ ከሶስቱ ኃጢአቶች ንጽሕት የሆነችው እመቤታችን ድንግል ማርያም ብቻ ናት። አሌክሳንደር ሽሜማን የተባለ የኢስተርን ኦርቶዶክስ ቤተክርስቲያን አባት ምን ብሎ ይናገራል? ሰው ዶክሶሎጂካል ቢንግ ነው ይላል። አመስጋኝ ሆኖ ነው የተፈጠረው እና አዳም ከገነት የተባረረበት የበደለበትን ምክንያት ሲናገር ባላመሰገነበት ቅስፈት ምክረ ዲያብሎስን ሰማ፣ ያን ጊዜ ከገነት ወጣ ይልና እመቤታችን ድንግል ማርያም በምድር ላይ ያሳየችን ሕይወት ማለት እየሰማችሁ ነው። እመቤታችን ድንግል ማርያም በምድር ላይ ያሳየችን ሕይወት ማለት አዳም በገነት ውስጥ በነበረበት 7 ዓመት ከ47 ቀን በነበረበት ጊዜ የኖረውን ሕይወትና እግዚአብሔር እኔና እናንተን አድሎን በቀኙ ስንቆም የምንኖረውን ሕይወት ማሳያ ነው አለ። ስለዚህ ከሰው ወገን ከእመቤታችን ውጪ በሐሳቡ ላይ በድል የሚችል የለም። ለዛም እኮ ነው አይደለም በእኛ በኃጢአተኞቹ ወገን ቀርቶ በቅዱሳን ወገን እንኳን ከሚፈተኑባቸው ከሚታገሏቸው ትግሎች መካከል የሐሳብ ፈተና አንደኛው ነው። የሚቀር ጉዳይ ስላልሆነ ማለት ነው። በምድር ላይ እስካለን ድረስ ከሐሳብ ኃጢአት ልንላቀቅ አንችልም። ለዛም ነው ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 24 ላይ በእግዚአብሔርና በሰው ፊት ነውር የሌለበት ሕሊና ይኖረኝ ዘንድ እጋደላለሁ አለ። ምን አደርጋለሁ? እጋደላለሁ። ስለዚህ ቅዱሳኑን እንኳን ቅዱስ ያሰኛቸው በሐሳብ አለመፈተናቸው ሳይሆን በሐሳብ ኃጢአት ጋር መጋደላቸው ነው ማለት ነው። እየሰማችሁኝ ነው? ታዲያ ኃጢአት የሚሆነው እንዴት ነው ከተባለ አንድ ሰው እኮ በሐሳቡ አለመበደል አይችልም እና ደግሞ ካልተናገርኩት በተግባር ካልገለጥኩት ምን ችግር አለው ብሎ ኃጢአቱን የሐሳብ ኃጢአቱን የሚሰራ ከሆነ ከባድ በደል ይሆንበታል። ታዲያ አባቶቻችን ይህንን ኃጢአት የሐሳብ ኃጢአት ንስሐ የሚያስፈልገውንና ንስሐ የማያስፈልገውን የሐሳብ ኃጢአት ሲለዩ በሁለት መንገድ ያስቀምጡታል። የመጀመሪያው የሐሳብ ኃጢአት ከኛ የሥጋ ድካም የተነሳ የሥጋ ፈቃድ የተነሳ የሚመጣ የሐሳብ ኃጢአት አለ። የሥጋ ፈቃድ ማለት ሰው ለኃጢአት ያለው ዝንባሌ ማለት ነው። ፈቃደ ነፍስ ማለት ደግሞ ሰው ለጽድቅ ያለው ዝንባሌ ማለት ነው። አንድ ሰው ከመንፈሳዊ ምግባራት በተጓደለ ጊዜ በሐሳቡ ኃጢአትን ይሰራል እና ሐሳቡ ኃጢአትን ከሰራ በኋላ ይሄ ያሰብኩት ኃጢአት በውኑ ዓለም በሆነልኝ በተደረገልኝ እና በሚያስበውም የሐሳብ ኃጢአት የሚደሰት የሚዝናና ከሆነ ይሄኛው ከራሱ የሥጋ ደካም ከራሱ የሥጋ ፈቃድ የመጣ ስለሆነ ንስሐ ያስፈልገዋል። ሁለተኛው ደግሞ አንዳንድ ጊዜ በሐሳባችን የሆነን ኃጢአት ከሰራን በኋላ እንዴት እንዲያስባለሁ ብላችሁ